ኮላጅን የፀጉር እድገት ጠንካራ እንዲሆን ያደርጋል። ዳይሃይድሮቴስቴስትሮን ለፂም መወፈርና መጥቆር ዋናው ተጠያቂ ነው። እንዴት እንጨምረው? ፂም መላጨት በታሪክ ፂምን አይጨምርም። እንቅልፍ የፂም እድገትን ይጨምራል። ጤናማ ሰውነት ጤናማ ፂም ይወልዳል። የቃጭማ ዘይት ወይም ካስተር ኦይል የፂም ንጉሥ ተብሎ ይጠራል። የፔፐርመንት ዘይት፣ የሮዝመሪ ዘይት ለፂም እጅግ በጣም ወሳኝ ቅባቶች ናቸው። እንዴት ፂሜን በፍጥነት ማሳደግ እችላለሁ የሚለው ጥያቄ በብዛት ይጠየቃል። ብዙዎቻችን ፂም እንዲኖረን እንፈልጋለን፣ ነገር ግን አንዳንዴ ቶሎ አይበቅልልንም ወይም ደግሞ በየቦታ ክፍተት ይኖረዋል። ዛሬ በዚህ ቪዲዮ ሳይንሳዊ የሆኑና በተግባር የተሞከሩ ፂምን በፍጥነት ለማሳደግ የሚረዱ 7 ወሳኝ ነጥቦችን እነግራችኋለሁ። አንደኛውና የመጀመሪያው የቆዳ ንጽህናና እንክብካቤ ነው። ፂም እንዲበቅል መጀመሪያ ቆዳችን ጤናማ መሆን አለበት። የሞቱ የቆዳ ህዋሳት ወይም ዴድ ስኪን ሴልስ የፂም ቀዳዳዎችን ሊደፍኑ ይችላሉ። መፍትሄው ምንድን ነው ስንል ፊትን በቀን 2 ጊዜ በንጹህ ውሃና ለፊት ተስማሚ በሆነ ሳሙና መታጠብ። ሌላኛው ደግሞ መሰርሰር ወይም ኤክስፎሊዬሽን፣ በሳምንት 1 ጊዜ ወይም 2 ጊዜ የፊት ቆዳን በስሱ መታሸት ወይም ስክራብ ማድረግ የፂም ቀዳዳዎች እንዲከፈቱና ፀጉር በቀላሉ እንዲወጣ ይረዳሉ። ሁለተኛው የተመጣጠነ ምግብና ቫይታሚኖችን መጠቀም። ፂም ልክ እንደ ማንኛውም የሰውነት ክፍል ለማደግ ምግብ ያስፈልገዋል። በተለይ ፕሮቲንና ጤናማ ስብ ወይም ሄልዚ ፋትስ ወሳኝ ናቸው። በነገራችን ላይ የተፈጥሮ እጽዋቶችን ወይም ምግቦችን የምመክራችሁ ሰው ሰራሽ ከሆኑት ወይም አርቲፊሻል ከሆኑት ምግቦች ይልቅ የተሻለ ጥቅምና ምንም አይነት ሳይድ ኢፌክት ወይም የጎንዮሽ ጉዳት ስለሌላቸው ነው። አሁን በዝርዝር ስለ ምግቦቹ ጠቀሜታ እናያለን። አንደኛውና የመጀመሪያው ጠቃሚ ነገር ቪታሚን ኤ እና ቤታ ካሮቲን የሚባለው ነው። ይህ ቪታሚን የቆዳ እጢዎች ወይም ሲበም የተባለ ተፈጥሯዊ ዘይት እንዲያመነጩ ይረዳል። ሲበም የፂም ፀጉር እንዳይሰበርና እንዳይደርቅ ያደርጋል። እንደ ካሮት፣ ስኳር ድንችና ዱባ ባሉ ምግቦች ውስጥ ይገኛል። ቪታሚን ሲ በሽታ የመከላከል አቅምን ከመጨመር ባለፈ ኮላጅን የተባለውን ፕሮቲን ለማምረት ይረዳል። ኮላጅን የፀጉር ዘንግ ጠንካራ እንዲሆን ያደርጋል። ሌላኛው ውሃ መጠጣት። ቆዳ በቂ እርጥበት ካላገኘ የፂም እድገት ይቆማል። በቀን ቢያንስ 2 ሊትር ውሃ መጠጣት ለፂም ስር ወይም ፎሊክልስ አመች ሁኔታን ይፈጥራል ማለት ነው። ሌላኛው ደግሞ የቴስቴስትሮን እና የዲኤችቲ ሚና። ዲኤችቲ ወይም ዳይሃይድሮቴስቴስትሮን፣ ይህ ከቴስቴስትሮን የሚመነጭ ሆርሞን ነው። ለፂም መወፈር እና መጥቆር ዋናው ተጠያቂ ነው ማለት ነው። እንዴት እንጨምረው የሚለውን ስናይ ደግሞ አንደኛው ክብደት ማንሳት፣ በተለይ እንደ ስኳትና ዴድ ሊፍት ያሉ ትልልቅ ጡንቻዎችን የሚያሰሩ እንቅስቃሴዎች የቴስቴስትሮን መጠንን በከፍተኛ ሁኔታ ይጨምራሉ። ሁለተኛው ጥሩ ስብ ወይም ሄልዚ ፋትስ፣ እንደ አቮካዶ፣ የወይራ ዘይትና እንቁላል ያሉ ምግቦችን ሆርሞን ለማምረት አስፈላጊ ስለሆኑ እነሱን መመገብ ማለት ነው። ዝቅተኛ ስብ ያለው ምግብ ለፂም እድገት ጠንቅ ነው። ሶስተኛው የፊት ቆዳ ማሸት ወይም ፋሻል ማሳጅ ማለት ነው። ጥቅሞች ምን ናቸው የሚለውን ስናይ ይህ ብዙ ሰው የማይሰራው ግን ውጤታማ ዘዴ ነው። ሳይንሱ ፊትን በክብ ወይም ሰርኩላር ሞሽን ማሸት ወደ ፊት ቆዳ የሚሄደውን የደም ዝውውር ይጨምራል ይላል። ደም ደግሞ ኦክስጅንና ንጥረ ነገሮችን ወደ ፂም ወይም የወደ ፂም የደም ስሮች ያደርሳል ማለት ነው። አሰራሩ እንዴት ነው የሚለውን ስናይ በቀን ለ10 ወይም 15 ደቂቃ በጣቶች ጫፍ ፂም እንዲበቅል የምንፈልግበትን ቦታ ማሸት ማለት ነው። ሌላኛው ደግሞ ሜኖክሲዲልና ደርማሮለር በአግባቡ መጠቀም ነው። ስለ ዘመናዊ የሕክምና አማራጮች መጥቀስ ለቪዲዮ ትልቅ ግብዓት ስለሆነ ብዬ ነው እንጂ የተፈጥሮን የመሰለ የለም። ሜኖክሲዲል በመጀመሪያ ለደም ግፊት ተብሎ የተሰራ ቢሆንም የደም ስሮችን በማስፋፋት ፂም እንዲበቅል ያደርጋል። ነገር ግን ይህን ከመጠቀማችሁ በፊት ሐኪም ማማከር አስፈላጊ ነው። ደርማሮለር ይህ ትናንሽ መርፌዎች ያሉት መሳሪያ ሲሆን በቆዳ ላይ ጥቃቅን ቆዳዎችን በመፍጠር የኮላጅን ምርትን ያነሳሳል ማለት ነው። በሚኖክሲዲል ወይም በተፈጥሮ ቅባቶች ታጅቦ ሲሰራ አስገራሚ ለውጥ ያመጣል ማለት ነው። የአብዛኞቹ ወንዶች ትልቁ ስህተት ምንድን ነው ስንል መላጨት ፂም ያበዛል የሚለው ብዥታ ነው። ይህንን ነጥብ በደንብ እናብራራው። ብዙዎቻችን ፂማችንን በላጨን ቁጥር የሚበቅለው ፀጉር ወፍራም ይመስለናል። ነገር ግን ይህ የሚሆነው የፀጉሩ ጫፍ ስለሚቆረጥና ድፍን ስለሚሆን እንጂ የፀጉሩ ብዛት አይደለም። መላጨት የፀጉር ስርን ወይም ፎሊክል ቁጥር አይጨምርም። ስለዚህ ፂማችሁን ከመላጨት ይልቅ እንዲያድግ ጊዜ ስጡት። ሌላኛው ደግሞ እንቅልፍና የፂም እድገት። አብዛኛው የፀጉር እድገት የሚከናወነው በሰውነታችን ጥልቅ እንቅልፍ ወይም ዲፕ ስሊፕ ውስጥ ሲሆን ነው። በዚህ ጊዜ የሰውነት ሙቀት መጠን ይቀንሳል፣ የደም ዝውውርም ወደ ቆዳ ይጨምራል ማለት ነው።
ጺም መላጨት ሳይሆን ትዕግስት ነው የሚፈልገው። ጤናማ ሰውነት ጤናማ ጺምን ይወልዳል። ጄኔቲክስ ወይም ዘር መንገድ ይከፍታል፣ እንክብካቤ ደግሞ ግቡ ያደርሳል ማለት ነው። ከመድኃኒቶቹ ውጭ ደግሞ አልፎ አልፎ የሚሰጡ የሕክምና ዘዴዎች አሉ። እነሱን በዝርዝር እናያቸው እስኪ። እነዚህ ዘዴዎች በተፈጥሮ ጺም ለማውጣት ለተቸገሩ ሰዎች እንደ የመጨረሻ አማራጭ የሚታዩ ናቸው። ለምሳሌ ከላይ የጠቀስነው ሚኖክሲዲል ውጤቱን ለማየት ቢያንስ ከ3 እስከ 6 ወር መጠቀም ያስፈልጋል። ነገር ግን እንደ ፊት መድረቅ፣ ማሳከክ ወይም የልብ ምት መጨመር ያሉ የጎንዮሽ ጉዳቶች ሊኖሩት ስለሚችል በጥንቃቄ መጠቀም ያስፈልጋል። ሌላኛው ደግሞ ደርማ ሮለር ነው። ይህ በላዩ ላይ ጥቃቅን መርፌዎች ያሉት ሮለር ነው። በቆዳ ላይ ሲነካካ ትናንሽ ቆዳዎችን ይፈጥራል። ይህም ሰውነታችን የቆሰለ መስሎት ኮላጅን እና ኬራቲን እንዲያመርት ያደርገዋል። ይህ ሂደት የጺም እድገትን በእጥፍ ያፋጥናል ማለት ነው። አጠቃቀሙም በሳምንት ከ1 እስከ 2 ጊዜ ብቻ ከ0.5 ሚሜ የማይበልጥ መርፌ ያለው መጠቀም ይመከራል ማለት ነው። ሌላው ቀዶ ሕክምና ወይም የጺም ተከላ። ይህ ቀዶ ጥገና ዘዴ ሲሆን ከጭንቅላት ጀርባ ያለን ፀጉር በመውሰድ ጺም በሌለበት የፊት ክፍል ላይ የመትከል ሂደት ነው። ይህ ዋጋው ውድ ቢሆንም ቋሚ መፍትሄ ነው። ሌሎች ውጤታማ ቅባቶችም አሉ። ያም ማለት ጺም እንዲበቅል ብቻ ሳይሆን እንዲወፍርና እንዲያበራ የሚያደርጉ ብዙ ቅባቶች አሉ። ከነዚህም መካከል የተወሰኑትን ልግለጽላችሁ። አንደኛውና የመጀመሪያው የጉሎ ወይም የቃጭማ ዘይት ካስተር ኦይል። ይህ ለጺም እድገት ንጉስ ተብሎ ይጠራል። በውስጡ ሪሲኖሌክ የተባለ አሲድ ስላለው የደም ዝውውርን ያሻሽላል። በጣም ወፍራም ስለሆነ ከሌላ ቅባት ወይም ለምሳሌ ከኮኮናት ዘይት ጋር ቀላቅሎ መጠቀም ይመከራል። ሁለተኛው የጆጆባ ዘይት ወይም ጆጆባ ኦይል። ይህ ቅባት ከሰውነታችን ተፈጥሯዊ ዘይት ወይም ሴበም ጋር በጣም ተመሳሳይ ነው። ይህም ቆዳ እንዳይቆጣና የጺም ስሮች እንዳይደፈኑ ያደርጋል። ሌላኛው የፔፐርሚንት ዘይት ነው። ሳይንሳዊ ጥናቶች እንደሚያሳዩት ፔፐርሚንት የፀጉር ስር እድገትን ከሚኖክሲዲል በተሻለ ሊያነሳሳ ይችላል ይላሉ። በጣም ኃይለኛ ስለሆነ በሌላ ቅባት በጥብጦ መጠቀም ግድ ነው። ሌላኛው የሮዝመሪ ዘይት ነው። የፀጉር መርገፍን ለመከላከልና የፀጉርን ውፍረት ለመጨመር በዓለም አቀፍ ደረጃ እውቅና ያለው ዘይት ነው። ውድ ተመልካቾቻችን እናንተ እንድተገብሩት የማበረታታው ምክር የጺም ቅቤ ወይም ቢርድ ባልምና የጺም ዘይት ቢርድ ኦይል ልዩነትን ነው። ዘይት ወይም ኦይል ለቆዳው ጤንነትና ለጺም እድገት ወይም ውስጥ ለውስጥ የሚጠቅም ነው። ቅቤ ወይም ባልም ደግሞ ጺሙ ካደገ በኋላ ቅርጽ እንዲይዝ እንዳይጎሳቆልና ውጫዊ ውበት እንዲኖረው የሚያደርግ ነው። በነገራችን ላይ ውድ ተመልካቾቻችን ማንኛውንም የሕክምና ምርት እንደ ሚኖክሲዲል ከመጠቀማችሁ በፊት ቆዳችሁ ላይ አለርጂ አለመኖሩን አረጋግጡ፣ ወይም የቆዳ ሐኪም ማማከር እጅግ አስፈላጊ ነው። ውጤቱ ከሰው ሰው ሊለይ ስለሚችል ጥንቃቄ ማድረግ ግዴታ ነው። በአጠቃላይ የጺም ማሳደግ የጊዜ የእንክብካቤና የጤናማ አኗኗር ውጤት ነው። እነዚህን ነጥቦች በተከታታይ ካደረጋችሁ በጥቂት ወራት ውስጥ የሚታይ ለውጥ ታያላችሁ። ያስታውሱ፣ የዘር ወይም ጄኔቲክስ ሁኔታ ሚና አለው። ነገር ግን እኛ ማድረግ ያለብንን እንክብካቤ ካደረግን ያለንን አቅም በሙሉ መጠቀም እንችላለን ማለት ነው። ውድ ተመልካቾቻችን እናንተስ ጺማችሁን ለማሳደግ የተጠቀማችሁት ለውጥ ያመጣ ዘዴ ያለ? ኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ